ነቢ ዒሳ የሁዶች ገደልነው አሉ። አላህ ረገማቸው። ወቀውሊሂም ኢና ቀተልና አልመሲሕ እብነ መርየም የመርየምን ልጅ ዒሳን ገደልን በማለት ንግግራቸው ረገምናቸው። ወማ ቀተሉህ አልገደሉትም፣ ወማ ሰለቡህ አልሰቀሉትም፣ ወላኪን ሹቢሀ ለሁም ለነሱ ተመሰለላቸው። ሌላን ሰው አላህ አስመስሎ ሰጣቸው፣ ያን የገደሉት። ካልገደሉት ነቢ ዒሳ ይታደ በል ረፈዐሁ ላሁ ኢለይህ አላህ ወደሱ ወሰደው፣ አላህ ነሳቸው ወደ ሰማይ። ወካነ አላሁ ዐዚዘን ሐኪማ አላህም ጥበበኛና አሸናፊ ነው። እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ ኢብኑል ቀይም የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ። ኑሪዱ ጀዋበሁ ሚመን ወዓሁ መልስ እንፈልጋለን የተረዳ ካላሉ ኢዛ ማተ ልኢላሁ ቢሱንዕ ቀውሚን አምላክ በሰው ልጆች ከተገደለ አማቱሁ ፈሀል ሃዛ ኢላሁ ጌታ ነው። ታዲያ ሰው ከገደለው ሰው የሚገለው ጌታ አለ? የሰው ጌታ? ወያ ዐጀበን አሉ ደግሞ ኢብኑል ቀይም የሚገርመው ደግሞ ይሄ ነው። ሊቀብሪን ضم ረበን ጌታውን ያቀፈ ቀብር ነው የሚያጅበኛል። ተቀብሯል አይደል? ወአዕጀቡ ሚንሁ በጥኑን ቀድ ሐዋሁ ሚያጅበው ደግሞ እሱን ያቀፈች ማህፀን ናት አሉ። በማህፀን ውስጥ አምላክ አቃመ ሁናከ 9 ሚን ሹሁሪን ለደ ዙሉማት ሚን ሐይድን ገዛሁ 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ኢብኑል ቀይም። ወሸቀ الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊስተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣ ነው ምትሉን። ወያእኩሉ ከዛም አደገ ይበላል ይጠጣል። ثم ياتي بلازمنا ከበላ ጠጣ ምን ይከተለዋል? ምን አለ ማይነገረው አለ አይደል? አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና የእኩላን الطعام አለ። ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ Subhanahu Wa Ta'ala ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑል ቀይም ንግግራቸውን ሲጨርሱ ምን አሉ? ተዓላ አላህ ከዚህ የራቀ ነው። አን ዕፍኪ ነሳራ ነሳራዎች ከቀጠፉበት ሰዩስአሉ ኩሉን አመ ፍተራሁ ከቀጠፉት ነገር ነገ ይጠየቃል። ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል? ጭራሽ አባል እንዴት ያደርጋቸዋል? ለዚህ ይሳ እምነት እንዴት ነው የሚኖሩለት? አንድ የዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ? ወደ ደቡብ ሱዳን አካባቢ ዳዕዋ ልናደርግ ወደ በረሃው ገባን አሉ። በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁም አሉ። እኛን ሲያዩን ምን አይነት እንስሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው። ከዛ ማረጋጋናቸው። አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው። እንደምንም ደንግጠው ተጠጉን። መኪናዋን ያዩታል ተጠጉን። ማናችሁ እንትናንን ወሬ ጀመረ። ሙስሊም እንደሆነ አረበኛ ይጫሉ ማሻአላህ። ትንሽ ቆይተው የቃጭል ጮት ሰሙ። ተደወለ። ሲደወል ነይ ሰዎች ብርግግ አሉ። ምንድነው ስንላቸው هذا አቡና አባታችን መጣሉ። መን አቡኩም ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሂድ አሉ። እኛም ጉዱን ልናይ ሄድን። እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋ ያለ ሞተር ሳይክል ይዟል። ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዕዋ ጀመረ ስለ ኢየሱስ ማንነት። እኛ ቁጭ ብለን ዝም ብለን ሰማነው። ከዛ እንደጨረሰ ያዝነውና ማን አንተ?
እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚያ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ፈጸመ መቼ ነው ሀገር የምትገባ لا እኔ አልመለስም وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا منورو እዚህ ነው وموتي هنا مموتو እዚህ ነው وقبري هنا ቀብሬም እዚህ ነው ይት መንቀሳቀስ ነው فتعجبنا ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን ሀገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይተበቅብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደፈራለን አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርም ነበር both times ግልጽ ነው አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪየንታሊስቶች የሚሏቸው ማለት ነው ኢስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ الناس ገና ከበቀራ ስገልጠው የሚያስደነግጥ ነው ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም ደነገጥኳል ለምን መሰላችሁ እያንዳንዱ ጻፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል ግልጽ ነው ቁርአን ምን አለ ላ ረይበ ፊህ ከዛ ወደ ታች ወረድኩ ሱረቱ الناس ለሰው ልጆች የተላከ እምነት ነው ቁል አዑዙ ቢረቢ الناس የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል